የአዲስ አበባ ልማት ቀውስ ፈጥሯል። የፈጠረው ቀውስ ምንድነው ነው ዋነኛው ጥያቄ። እስኪ ይህችን ህንዳዊት ሰምተናት እንምጣ። This is Addis Ababa, the capital of an African nation, Ethiopia, and yes, it's making a lot of Indians angry. Look at it. It has clean streets, designated footpaths, green spaces, properly managed traffic, and an AQI of 17. The city has undergone one of the most ambitious urban transformations in Africa. Meanwhile, compare this to India. India's GDP is $3.91 trillion compared to Ethiopia's $127 billion, and their GDP per capita, it's 1/3 of ours. እንዳያችሁት ነው ይህች ህንዳዊት ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የአዲስ አበባ ጉብኝት በኋላ ነው ይሄንን ፕሮግራም የሰራችው። ህንዳውያኑ ለምን እንደ አዲስ አበባ ውብ ከተማ አይኖረንም ነው እያሉ ያሉት። እኛ ዓመታዊ ገቢ የምንበልጣት ሀገር፣ እኛ ዓመታዊ ጂዲፒ የምንበልጣት ሀገር እንዴት ነው እንደዚህ የሰራችው? ለምንድን ነው እኛ የሌለን እያሉ ነው ህንዳውያን። የሀገሯን መንግስት እየጠየቀች ነው። ለምን እንደ አዲስ አበባ የተሰራች፣ ለምን እንደ አዲስ አበባ የተኳለች፣ ለምን እንደ አዲስ አበባ ውብ የሆነች ከተማ አትሰሩም? ሀብታም ነን፣ ገንዘብ አለን፣ ለምን እንደዛ ጽዱ ከተማ አልፈጠራችሁልንም እያለች ነው። ለምን እንደዛ መሆን አቃተን ነው ጉዳዩ። ብዙ ጊዜ ነገር ስናነሳ የገንዘብ አይደለም የፍላጎት ነው የትጋት ነው ምንለው ለዚህ ነው። አዲስ አበባ ብር ስላለ ብቻ አይደለም እንዲህ የተሰራችው፣ እንዲህ አማረባት፣ እንዲህ የተዋበችው፣ በእንትን በፍላጎት ነው፣ ከልብ በሆነ ስራ። ክቡር ጠቅላይ ሚኒስትሩ ለሊት እየወጡ ክብርት ከንቲባዋ ለሊት በለሊት እየተሽከረከሩ እያንዳንዱን ፕሮጀክት በፍጥነትና በጥራት ያልቅ ዘንድ ተግቶ ተሰርቶ ነው። ይህች ሴት የመንግስት ደጋፊና ልትላት አትችልም። እችን እንዳዊ ለመንግስት ፕሮፓጋንዳ እየሰራች ነው ልትላት አትችልም። የሀገሯን መንግስት ግን እየጠየቀች ነው። ለምን እንደ አዲስ አበባ አይነት ጽዱ ከተማ አልኖረንም እያለች ነው። በነገራችን ላይ ህንድ እንደምታውቁት በገንዘብም በገቢም በሀብትም በቴክኖሎጂም በሰው ምንም ከኛ ይልቃሉ። ግን እንደዚህ አልተሰራም። ለምንድን ነው እያለች የምትጠይቀው። ለዚህ ነው የፍላጎት ጉዳይ ነው፣ የገንዘብ ጉዳይ ብቻ አይደለም። የአዲስ አበባ የኮሪደር ልማት አዲስ ባህልን ያስተዋወቀ ነው። ትጋት፣ ህልምና ጉዞ ሲዋሃዱ ልፋት ከህልም ጋር እኩል ሲሰፋ ምን አይነት አቅም፣ ምን አይነት ከፍታ፣ ምን አይነት ውበት እንደሚፈጥርም ጭምር ያየንበት ነው። ግን በዚህ ብቻ አይበቃም። እስኪ ይህችን ናይጄሪያዊት የምክር ቤት አባል አይተናት እንመለስ። They are building at the city. They are conscious of the road, 3-4 lane roads in Addis with walkways. እንግዲህ እንደተመለከታችሁት ነው እኚህ የፓርላማ አባል እየጠየቁ ነው። ከ5 ዓመት በፊት አዲስ አበባ ነበርኩኝ፣ አሁን ግን ስሄድ ከተማዋ ተለውጣለች። ወክዌው፣ የመኪና መሄጃው፣ ልማቷ የሚገርምና የሚደንቅ ነው። ማስታወስ አልቻልኩም። ለምንድነው እንደዛ የማይሆነው? ለምንድነው እንደዛ የማንሰራው? እያለች የሀገሯን መንግስት እየጠየቀች ነው። እውነትም የአዲስ አበባ ልማት ቀውስ ፈጥሯል። በሌሎች ሀገራት እንደ አዲስ አበባ ስሩልን የሚል ጥያቄ እያስነሳ ነው። እኔ አይደለሁም ያልኩት፣ ይሄው የቪዲዮ ማስረጃ እንዳሳየዋችሁ ነው።